ይሄ ከቨር ሊሆን አይችልም። ራስሽን ነጥለሽ ማውጣት ያለብሽ እኔ ትምህርት ይሄ ነው የምቀበለው ይህንን ትምህርት ነው ምሰማው ይሄንን ነው ብለሽ ራስሽን ችለሽ መናገር ነው። ፕሮፋይል በመቀየር አይሆን። የኔን ፎቶ የሚያል ማድረግ አንደኛ አልፈልግም። ፍቃድ የሚጠየቅ ፍቃደኛ አይደለሁም። ሁለተኛ ደግሞ ፕሮፋይል አድርጎ መሳደብ ደግሞ ይኸው በግልጽ ተናግሬያለሁ። ማንም ነው ምናልባት ጥልቀት ለማታውቁ ሰዎች ይህን የቅርብ ሰዎች ጠይቁ። እንደዚህ ማሰማራ ምናምን ስደቡልኝ በሉልኝ 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 ምል ሰው አይደለም። በተደጋጋሚ እንደምለው ብቻዬን እቆማለሁ ነው የምለው። የእያንዳንዱን ሰው በቮይስ የመለስኩት መልስ አለኝ። ሰሙ ተነጋግረ አስተምር፣ እንደዚህ አትሳደብ፣ ኬኩ እንደዚህ ትሳደባለ፣ እንዲህ ስድብ እንዳትናገር፣ እያንዳንዱ በሚገባ ማለት ነው። በአንጻሩ ደግሞ በዛ ቦካ ያሉ ሰዎች የሚሳደቡትን ስድብ ብታዩት ታፍራላችሁ በጣም። አሁን ሰው ኬኩን ጠቅሶ ሰሙን ጠቅሶ ሚኪን እየጠቀሰ ብዙ ጊዜ እንደዚህ ስድብ ይሳደባ ምታላችሁ አለ። በኢንቦክስ የሚሰድቡትን ስድብ ብታዩት እኔ በዛ ልክ መውረድ ስለሌለብኝ ነው እንጂ ስክሪንሹት አድርጌዋለሁ። ለምን ብሎክ ስላረኳቸው ነገ ቢጠይቁኝ ምን አድርጌ ነው ዘማሪያን ብሎክ ያረክ ለሚለኝ ሰው ላሳየው ማለት ሪፕላይ አላረግም። ለስድቡ ሪፕላይ አላረግም። አጠቃላይ ግን ብሎክ ያረኳቸው ሰዎች ተሳዳቢዎችም ነው። ይኸው ለይፋ ማለት ነው። ያንተስ አቋም ለምትሉኝ ትምህርት እንዲሰጥ ነው የምፈልገው። ይኸው ትምህርቱ እንዲቆም አልፈልግም። ይኸው በግላጭ በጓሮ ምናምን ስደቡ አያስፈልግም። አቋሜ ነው። ከቤተ ክርስቲያን አስተምህሮና ትምህርት ውጪ የቅዱስ ሲኖዶስ ውሳኔ፣ የጠቅላይ ቤተ ክህነትን ውሳኔ ፕላስ ደግሞ የሊቃውንት ጉባኤን ውሳኔ አልቀበልም ማለት ግን አንድ አያረገን። በዛ በኩል የሚሳደበው ሰው አሸን ነው። ተው በጣም ያፈርኩት የኤርትራ የተሐድሶ መናፍቃን ስናጋለጥ የሚጮሁት የኛ ልጆች ብዛታቸው። ምን አገባችሁ የተሐድሶ መናፍቃን እናንተ? ደግሞ ያረጀ አስተያየት ትንሽ አያስጠላችሁም? ያረጀ ቅናት ነው ምናምን ነው። እዚህ ለመፈመስ ፈልጋችሁ ነው፣ እንደው እንደዚህ ለመታወቅ ፈልጋችሁ ነው፣ እንደው በአጭር ጊዜ ውስጥ እንደዚህ ለመሆን ፈልጋችሁ ነው፣ እንደው ይሄ ለመታወቅ ምናምን ፈልጋችሁ ነው። እስቲ ሂዱና እናንተ እኔ ዩቲዩብ ላይ መቼ ነው የወጣሁት? እኔ ከውጭ መጽሐፍቶች ማጣቀሻ የጻፍኩት መቼ ነው? ከኤርሊ ቸርች ፋዘርስ ጠቅሼ አውደ ምሕረት ላይ ማስተማር የጀመርኩት መቼ ነው? እስቲ ፌስቡክ ላይ ግቡና ዘማርያም ዘለቀ ብላችሁ ተከፍለ ወደ ፍልክ ተመልከቱ። እስቲ ቅድም ቴዎሲስ እንዳለው አይ አንዳንዶቹ እኮ ይላሉ 30 ዓመት ምናምን ነገር እንደዚህ 20 ዓመት 40 ዓመት ቤተክርስቲያን የተማሩት ነገር አዲስ ነገር ስላሳየናቸው ይላሉ። ልክ እነሱ ሪሰንት ዘመናዊ እና በጣም ትኩስ መረጃ የያዙ። በዚህ በኩል የሚቃወም ሰው ደግሞ አይ በጣም ያረጀ ራሱን አብዴት ያላደረገ ከዘመኑ ጋር ራሱን ያላስኬደ። ጸጥ ነው ያልኩት። ስለዚህ ስለማይጠቅም ነው እንጂ ስድብ በዚህ በኩል ያለው ስድብ ተው የሌለ ነው። በቃ ሙልጭ አርጎ ማለት ነው ስድቡ ሙልጭ አርጎ። እኔ በኢንቦክስ የምሰድበው ስድብ ብታዩ ትገረማላችሁ። ግን አንድም ቀን ላይ ገብቼ
እኚህ የሰደቡኝ ሰዎች ስክሪንሾት ተመልከቱ እያስነብቢያቸው አውቃለሁ? አላረግም። አንድም ቀን በፍጹም አላረግም። ለምንድን ነው ያንን አላረገው? ስለማይጠቅመን ማለት ነው። ስለማይጠቅመን ጠቀሜታ ያለው ነገር ላይ አልደክምም። በቃ ምን አደከመኝ? ስለዚህ እኔን ተገን አድርጎ የሚሳደብ ሰው ካለ ይኸው በይፋንም ነግራችሁ የእኔ ወገን አይደለም። አለቀ። በቃ በፍጹም ማለት ማንኛውም አካል ማለት ስድብ ከአፉ የሚወጣ የሚጎነትል ትምህርት ላይ ሳይሆን ስድብ ላይ የሚሳደብ ማንኛውም ሰው የእኔ አይደለም። በቃ ያው በራሴ በኩል ያለ ማጥራት አለ ያለብኝ ይኸውና ማለት በይፋ ማለት። በተረፈ በጊዜ ይወጣል። ሌላው ጉዳይ ምን እንዳደረግን ምን መሆንም እንዳለበት በትምህርት ማጋለጡ ጉዳይ ላይ ይቀጥላል። በዛ ላይ በቃ በይፋ ይሄ ነው በቃ። በተረፈ ሌላ ስለ ራሴ ግል ጉዳይ እየተናገርኩኝ እኔ ስለ ራሴ በመግለጽ የስብከት ጊዜው መውሰድ አልፈልግም። ስለማታውቁት ሰው ግን ዝም ብላችሁ አትናገሩ። ትምህርት ተኮር ብቻ ይሁን። በደቦ ቤተክርስቲያኒቷን ለመውረር ለመሳደብ የሚያሰፈስፍ ትውልድ አለ። ጥንቃቄ አድርጉ ነው በቃ አለቀ። የኔ መልእክት ይሄ ነው። ከዛ ውጭ ማንኛውም ስድብ የሚሳደብ ማንኛውም አልኳችሁ የኔን ፕሮፋይል ያርግም አያርግም በምንም አይነት ነገር የሚሳደብ የኔ ወገን አይደለም። በቃ ያንን ሰው ሄዳችሁ ራሱን ለምን ትሳደባል ብላችሁ ራሱን ተናገሩት። ዘማርያም ልኮይ ነው የምሳደበው ሲል ጥሩኝ። እኔ አለቀ። ስደብ ብሎኝ ነው ብሎ አንድ መረጃ ያሳየ አንድ ኢቭን በዚህ ተግባር ቀጥል ብሎኝ አንድ ሰው ያሸማቀኝ እስቲ አንድ ይኸው ላይቭ አስገባዋለሁ በፎቶ ያሳየ የሪከርድም ይሁን የጽሁፍ በምንም መንገድ እኔ መጽሐፍ ቅዱስ ላይ እጄን ጭኜ እምላለሁ። አንድን ሰው ስደው ብዬ ልኬ ከሆነ አንድ ድንገት ያልተላከ ያልተቀዳ ያልተጻፈ እንኳ ቢሆን መጽሐፍ ቅዱስን ጭኜ ነው እምላለሁ። እጄን ጭኜ እንደዚህ እምላለሁ። ስደቧቸው፣ አንጓጣቸው፣ ንቀር፣ እንደዚህ አድርግ፣ በዚህ ቀጥል ያልኩት አንድ ሰው ካለ አላደርገውም። አንድ ሰው አንተ ልከኸኝ እዚህ ታሳፍረኛለህ የሚል ሰው ካለ ላክልኛው። አንድ ሰው በጭራሽ የሚጀምረው ከራስ ስለሆነ የራስን ተናገር ከተባልኩ ይሆን ከእንግዲህ በዚህ ርዕስ አላወራም። ይሄ እኔ ነው። እዚህ ሌሎች ወንድሞች ናቸው። እራሳችሁን ችላችሁ እራሳችሁ ተናገሯቸው። እራሳቸውን ችለው ማለት ስደብ ብሎ ዘማርያም ልኮኛል የሚል ሰው ካለ ቀጥታ አገናኙኝ። እንኳን ስድብ ቀርቶ ኃይለ ቃል የሚናገሩ ሰዎች እንዴት እንደምናገር ነው ያውቃለሁ። በቃ ኃይለ ቃል እንኳን የሚናገሩ ሰዎች እንዴት እንደምናገር ነው ያውቃለሁ። ስለዚህ በዛ መንገድ ወደ ግሩፖች እንዳይሄዱ መጠንቀቅ መቻል። ስለዚህ ልዩነቱ ሁለት ነው በቃ መሆን ያለበት። ስድብ፣ ዘለፋ፣ ምናምን የያዘ ሰው ማውጣት። ልክ ነው። አሁን በይፋ እንደተናገርኩኝ በይፋ ተናገሩ። በቃ ስድብ የምታሳደቡ አልባሌ ቃል የምትናገሩ የማይገባ ነገር የምትናገሩ ሰዎች የኛ አይደላችሁም ብለን እንናገር። ከዛ ተጫዋቾቹ መሀል ላይ ያለው የተሐድሶ መናፍቁ ምናምን ይለያል። ከዛ እውነት ነጥራ ትወጣለች። ከዛ ተገላጭ ትምህርት ላይ ይሆናል ማለት ጉዳዩ።
ስለዚህ ብትችሉ እንደ ማሳሰቢያ ማስተላልፈው የኔን ፕሮፋይል ያደረጋችሁ ሰዎች ፕሮፋይል ባታደረጉኝ በጣም ደስ ይለኛል። በመውደድ የሚሆን በመጥላት ማለት ባታረጉ በጣም ደስ ይለኛል። ፈቃደኛ ከሆናችሁ ብታነሱት በጣም ደስ ይለኛል። በተረፈ ትምህርት ገብታችሁ የምታስተምሩ ሰዎች የቤተክርስቲያን ትምህርት እኔ ፍቃድ ሰጪ አይደለሁም። እገሌ ገሌ አስተምር እገሌ ገሌ አታስተምር አይደለም። እኔ ፍቃድ ሰጪ አይደለሁም። እኔ ገብቼ እነገሌ አስተምሩ እነገሌ አታስተምሩ ብዬ እውቅና አልሰጥም። እኔ ስልጣን የለኝም። እኔ የሚሳደብ ግን እኔ ወገን አይደለም። ሲሳደብ ያንን ሰውዬ ለምሳሌ ራሱን ተናገሩት አለቅ። አይ ዘማርያም ስደብ ብሎኛል ሲል አንተ ውሸታም በሉት። አሁን ግልጽ ነው ሀሳቡ። ራሱን ሰውዬ ራሱን ተናገሩት። በትምህርት ከሞገታችሁ በትምህርት መልሱለት። ስድብ ሲሳደብ አትስደብ በሉት። በእኛ ስም ሲነግድ ደግሞ እንደዚህ አይነት ነገር አይደለንም ብላችሁ ደግሞ በትክክል ነገሩት ማለት። አሁን ግልጽ ነው አይደል? በዚህ መንገድ ሂዱ ለወደፊቱ ማለት ማናችሁ ማለት። በተረፈ ግን ይሄ መልእክት ግልጽ ከሆነላችሁ፣ ከዚህ ውጭ ግን በኢንቦክስ በዚህ መንገድ ዘማርያምን በማሸማቀቅ ከኤርትራ የተሐድሶ መናፍቃን የማጋለጥ ሴራውን ያቆማል ብላችሁ አስባችሁ ከሆነ ይሄ እኮ ድሮ የተጫነባቸውን ነገር እኮ ያው እነሱ አዲስ ነገር ሲሰሙ እኮ ድንግጥ እያሉ ነው። ሲማሩ ያደጉትን እኮ ግራ እየገባቸው ነው። ልክ ራሳቸውን በጣም አብዴት እንደሆኑና እንደ ዘመናዊ ሰው አድርገው የኢትዮጵያ የአብነት ሊቃውንትን አፈር ከድሜ ማብላት ዘመቻ እሱ ጋር ይቆማል። ይሄ እዚህ ጋር ቀጥሎ ይቆም ነው እና እችን ነገር ቁጭ አድርገን ትምህርቱን በሚገባ አሳልጠን እንሄዳለን ማለት። ከዛ በጊዜ ሂደት መናፍቁም ይለያል፣ ኦርቶዶክሳዊ ክርስቲያኑም ይለያል። በየጊዜው የተለየ ይመጣል። በተረፈ ሌላ ነገርን ተውት። ቢኖር እጅን አልከትም ነበረ። የዘር ቢሆን ኖሮ የበሽሽቅ ቢሆን ኖሮ እኔ እበልጣለሁ ቢሆን ኖሮ የኮምፕሌክስ ቢሆን ኖሮ እዚህ ነገር ውስጥ እጅን አልከትም። ይሄ እኮ የወደቀ ስራ ነው። ይሄ እኮ የዘቀጠ ስራ ነው። አስባችሁታል? በዚህ ጉዳይ እንደዚህ መመርከስ